ሰላም እንኳን በሰላም ወደ ዩቲዩብ ቻናል በሰላም መጣችሁ። ስሜ አቤል ባላለው። በዛሬ ቪዲዮአችን አንድ ምርጥ የኦንላይን ስራ አፕሊኬሽን ይዤላችሁ መጥቻለሁ። ገና እንደገባችሁ ክሊክ በማድረግ 0.1 ወይም ደግሞ 0.3 ዶላር የምታወጡበት አንድ ምርጥ የኦንላይን ስራ አፕሊኬሽን ይዤላችሁ መጥቻለሁ። ይህንን አፕሊኬሽን ለማታውቁት ሃይፋም ይባላል። በዛሬ ቪዲዮአችን ስለ ሃይፋም ሙሉ አጠቃቀም አሳያችኋለሁ። እንደዚህ አይነት የኦንላይን ስራ ቪዲዮ የሚመቻችሁ ከሆነ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ወደ ብዙ ሰው እንዲዳረስ ማድረግ ትችላላችሁ። አሁን ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ወደ ቴሌግራም አፕሊኬሽናችሁ ትገባላችሁ። ከዛ ሰርች ማድረጊያው ላይ ኤቢግራም 17 ብላችሁ ሰርች ታደርጋላችሁ። ከዛ የሚመጣላችሁ ቻናል ትነኩታላችሁ። ከዛ ወደዚህ ካስገባችሁ በኋላ ፒን አድርጌላችኋለሁ፣ እሱን ትነካላችሁ። ይሄንን ወደ ላይ ታደርጉና 4 ቁጥር ሃይፋም የሚል ሊንክ እዚህ ጋር አስቀምጬላችኋለሁ፣ እሱን ትነካላችሁ። ከዛ ወደዚህ ካስገባችሁ በኋላ ዳውንሎድ የሚል ትነካላችሁ። ከዛ ወደዚህ ካስገባችሁ በኋላ ሲኢን ፕሌይ ስቶር አፕ የሚል ትነካላችሁ። ከዛ ቀጥታ ወደ ፕሌይ ስቶር ያስገባችኋል። እኔ ኢንስታል ስላደረኩት ነው፣ እናንተ ኢንስታል ታደርጉታላችሁ። ኢንስታል አድርጎ ከጨረሰ በኋላ ኦፕን ብላችሁ ወደ ውስጥ ገባላችሁ። ከዛ ወደ እንደዚህ አይነት ኢንተርፌስ ያስገባችኋል። አካውንት ለመክፈት በጎግል፣ በፌስቡክ፣ በቲክቶክ አካውንታችሁ መክፈት ትችላላችሁ። እኔ በጎግል አካውንት ስለምከፍት ጎግል ሎጊን የሚል ነካለው። ከዛ ስልካችሁ ላይ ያለ ኢሜል ያስመርጣችኋል። አንድ ኢሜል ትመርጣላችሁ። ከዛ ይሄንን አግሪ ኤንድ ሼር የሚል ትነካላችሁ። ከዛ ይሄንን ኮንፊርም ትሉታላችሁ። ከዛ ወደ እንደዚህ አይነት ኢንተርፌስ ካስገባችሁ በኋላ እዚህ ጋር ስማችሁ ታስተካክላላችሁ። እዚህ ጋር ደግሞ ወንዶች ከሆናችሁ ሜል፣ ሴቶች ከሆናችሁ ደግሞ ፊሜል የሚል ትነካላችሁ። እዚህ ጋር ደግሞ ከ18 እድሜ በላይ ትሞሉታላችሁ። ሌላ ደግሞ ኢንቪቴሽን ኮድ የሚል አለ። ይሄንን እናንተ ጋር ላይመጣ ይችላል። ከመጣላችሁ ግን እዚህ ስክሪን ላይ አስቀምጥላችኋለሁ ወይም ደግሞ ኮሜንት ላይ አስቀምጥላችኋለሁ። እሱን መጻፋችሁን እንዳትረሱ። ከዛ ሁሉም ነገር አስገብታችሁ ከጨረሳችሁ በኋላ ኮምፕሊት የሚል ትነካላችሁ። ከዛ አሁን ትክክለኛ አካውንት ከፍታችሁ ጨርሳችኋል። ይሄንን የሚላችሁ እየነካችሁ ታደርጋላችሁ። እንደምታዩት እንደዚህ ያደረጋችሁ ዶላር ትወስዳላችሁ። የሚላችሁ ሁሉ ትነካላችሁ ማለት ነው። እንደምታዩት ይሄንን ነካለው ይሰጠኛል። አሁን ደግሞ ይሄንን ነካ ብሎኛል፣ እሱን ነካለው። ይሄንን ስትነኩ ወደ ጌም የምታጫወቱበት ቦታ ነው የሚያስገባችሁ፣ ዳይስ ማለት ነው። ጎ የሚል ይሄንን እየነካችሁ ትጫወታላችሁ። ጎ የሚል እሱን ስትነኩ የደረሳችሁን ያህል ትወስዳላችሁ። ቪዲዮ እንዳይረዝምባችሁ ይሄንን ስፒድ ልጨምረውና እንደምታዩት አሁን ጨርሻለሁ። የነበረኝ ዳይስ በሙሉ ጨርሻለሁ። ከዚህ ላይቭ ልውጣና ላሳያችሁ። ከዚህ ላይቭ ከወጣችሁ በኋላ እዚህ ጋር ሌቨል አፕ የሚል ይሄንን እየነካችሁ ሌቨላችሁ ታሳድጋላችሁ። 0.05 ዶላር ደግሞ ይሰጣችኋል። እሱን ዝም ብላችሁ ተናካላችሁ እስከሚጨርስ። እንደምታዩት እየሰጠኝ ነው። ክሊን በማድረግና ጌም በመጫወት ያገኛችሁት ኮይን እንደዚህ በማድረግ ነው ወደ ዶላር የምትቀይሩት። አሁን እንደምታዩት ጨርሻለሁ። አሁን ከናንተ ጋር ሆኜ የከፈትኩት አካውንት እንደምታዩት በአንድ ጊዜ 0.58 ዶላር ደርሻለሁ። ምንም ቅንብር ምናምን እንዳይመስላችሁ፣ ራሳችሁ ከዚህ በላይ መስራት ትችላላችሁ በየቀኑ። እኔ እንደምታዩት 0.58 ዶላር ደርሻለሁ። እዚህ አፕሊኬሽን ብዙ ኢሜል ካላችሁ በሁሉም ኢሜል መክፈት ትችላላችሁ። እኔ አሁን እዚህ አፕሊኬሽን ብዙ አካውንት ነው ያለኝ እና ምን ልላችሁ ፈልጌ ነው ዊዝድሮው ለማድረግ 0.1 ወይም ደግሞ 0.3 ዶላር አይፈቅድልኝም። ምክንያቱም በሌላ አካውንቴን 0.1 እና 0.3 ዶላር ስላወጣሁ በዚህ አካውንት አይፈቅድልኝም። ለእናንተ ግን አዲሶች ከሆናችሁ 0.1 ወይም ደግሞ 0.3 ዶላር ማውጣት ይፈቅድላችኋል። እንዴት አድርጋችሁ ካሽ አውት እንደምታደርጉ ለማሳየት ያክል ይሄንን ዊዝድሮው የሚል ትነካላችሁ። ከዛ ወደዚህ ካስገባችሁ በኋላ እንደምታዩት ለኔ 0.1 እና 0.3 ዶላር ማውጣት አልችልም። 10 ዶላር ስደርስ ነው ማውጣት የምችለው። ግን ለእናንተ አዲሶች ከሆናችሁ ይፈቅድላችኋል። 0.1 ዶላር የሚል ትነካላችሁ። ከዛ እዚህ ጋር ዊዝድሮው የሚል አለ፣ እሱን ትነካላችሁ። ከዛ የሰራችሁትን ዶላር ወደ ዳይመንድ ይቀየራል። ይሄንን ኤክስቼንጅ የሚል ከነካችሁ ደግሞ ወደ ኮይን ነው የሚቀየረው። እናንተ ግን ለማውጣት ስለሆነ ዊዝድሮው የሚል ነው የምትነኩት። ከዛ ዊዝድሮው ያደረጋችሁትን ዶላር ወደ ዳይመንድ ተቀይሮ እዚህ ጋር ነው የሚቀመጥላችሁ። ከዛ ስትነኩ ወደዚህ ያስገባችኋል። እዚህ ጋር እንደምታዩት 2000 ዳይመንድ ካላችሁ 1 ዶላር ማውጣት ትችላላችሁ። 10000 ዳይመንድ ካላችሁ 5 ዶላር ማውጣት ትችላላችሁ እያለ ይነግራችኋል። እኔ ብዙ አካውንት ስላለኝ ነው እንጂ ለእናንተ በ200 ዳይመንድ 0.1 ዶላር ማውጣት ትችላላችሁ ብሎ ይነግራችኋል። ከዛ የምታወጡትን ያህል ዳይመንድ ከመረጣችሁ በኋላ እዚህ ጋር ዊዝድሮው የሚል ነው የሚመጣላችሁ። ዊዝድሮው የሚል ነክታችሁ ማውጣት ትችላላችሁ። እንዴት አድርጋችሁ ካሽ አውት እንደምታደርጉና እዚህ አፕሊኬሽን ማወቅ ያለባችሁ አንዳንድ ነገሮች በቀጣይ ቪዲዮ ያሳያችኋለሁ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ይመቻል።